ጤና ይስጥልን የተወደዳችሁ የቀቢ ኒውስ ቤተሰቦች በአገር ውስጥና በዓለም አቀፍ ደረጃ የተከሰቱ መረጃዎችን ይዘንላችሁ ቀርበናል። መጀመሪያ የምስራቅ አፍሪካ ስጋት ወደ ሆነው ኢቦላ ወረርሽኝ እንወስዳችኋለን። የዓለም የጤና ድርጅት በዲሞክራሲያዊ ሪፐብሊክ ኮንጎና በዩጋንዳ የተስፋፋ የመጣውን የኢቦላ ቫይረስ ስርጭት ተከትሎ ወረርሽኙን ይፋ የዓለም አቀፍ የሕዝብ ጤና ስጋት አድርጎ አውጇል። ድንበር የለሹ የሐኪሞች ቡድን በበኩሉ በአጭር ጊዜ ውስጥ እየታየ ያለው የጉዳትና የሞት ቁጥር እጅግ አሳሳቢ መሆኑን ገልጿል። ይህ በእንዲህ እንዳለ አሁን በዩጋንዳ ካምፓላ ውስጥ ከኮንጎ በመጡ መንገደኞች ላይ 2 የላቦራቶሪ የተረጋገጠ ጉዳይ የተመዘገበ ሲሆን በአንድ ሰው ላይ ደግሞ የሞት አደጋ መከሰቱ ተረጋግጧል። ወደ ሁለተኛው የካምፓላ ትኩስ መረጃ ስንሻገር የወረርሽኙ ውጥረት ሳያበቃ የሀገሪቱ ፖለቲካን በከፍተኛ ሁኔታ እየጦፈ ይገኛል። የዩጋንዳ የጋራ የደህንነት ኃይሎችና የወንጀል ምርመራ ክፍል ሲአይዲ በፓርላማው አፈ ጉባኤ አኒታ አሞንግ መኖሪያ ቤቶች ላይ ጥብቅ ፍተሻ እያደረጉ ነው። ፖሊስ በአፈ ጉባኤዋ መኖሪያ ቤት ውስጥ የነበሩ እጅግ ውድ የቅንጦት መኪናዎች በቢሊዮን ሽሊንግ የሚገመተውን አዲሱን ሮልስ ሮይስ መኪናን ጨምሮ በቁጥጥር ስር በመዋል ከግቢው አስወጥቷል። በአፈ ጉባኤዋ ላይ ከፍተኛ የሙስና፣ የገንዘብ ማጭበርበርና ያልታወቁ የውጭ ሀገር ንብረቶችን ክስ መመስረቱን ይፋዊ መረጃዎች ያመለክታሉ። ወደ ኢትዮጵያ ስንመለስ በከባድ የሙስና ወንጀል እንደምትፈለግ የትፈለጋለች ማስታወቂያ የወጣባት በረከት ወርቁ ወይም በረከት ገበሬዋ በመባል የምትታወቀውን ጨምሮ 4 ሰዎች ዛሬ ችሎት ላይ ሳይቀርቡ ቀርተዋል። የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት በገበያ ላይ የነዳጅ እጥረት እንዲከሰት አድርገዋል የተባሉ የኢትዮጵያ ነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተርና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በ13 ግለሰቦች ላይ የቀረበ የክስ መቃወሚያ ተሰምቷል። ተከሳሾቹ ከመመሪያ ውጪ የነዳጅ አከፋፋይነት ፈቃድ በመስጠት በመቶ ሺዎች የሚቆጠር ሊትር ናፍጣም በኮንትሮባንድ እንዲሸጥ በማመቻቸትና በመንግስት ላይ በ10 ሚሊዮን የሚቆጠር የገንዘብ ጉዳት በማድረስ ተወንጅለዋል። ፍርድ ቤቱ ተከሳሾቹን ፖሊስ ለችሎት እንዲያቀርብ ለሰኔ 1 2018 ዓ.ም ተለዋጭ ቀጠሮ የሰጠ ሲሆን በረከት ወርቁም በአሁኑ ሰዓት ከሀገር ወጥታም አይርላንድ ሀገር እንደምትገኝ ተገልጿል። ይህ በአገር ውስጥ የተከሰተው የነዳጅ እጥረት ከዓለም አቀፉ የፖለቲካ ውጥረት ጋር በቀጥታ የተያያዘ ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ድርድር በመቋረጡ ሰዓቱ እያለቀ ነው ሲሉ ኢራንን አስጠንቅቀዋል። ትራምፕ የግል ንብረታቸው በሆነው ትሩዝ ማህበራዊ መድረክ ላይ መጀመሪያ ላይ ከተኩስ አቁሙ መታወጁ ጥቂት ቀደም ብሎ በፍጥነት ቢንቀሳቀሱ ይሻላቸዋል፣ አለበለዚያ ምንም የሚቀር ነገር አይኖርም ሲሉ ዝተዋል። ይህ የመካከለኛው ምስራቅ ጦርነት በዓለም አቀፍ ደረጃ የነዳጅ መጓጓዝ አስቸጋሪ ስላደረገው በአሁኑ ሰዓት በኬንያ አንዳንድ ከተሞች በነዳጅ ዋጋ ጭማሪ ምክንያት ከፍተኛ የተቃውሞ ሰልፎች እየተካሄዱ ይገኛሉ። በመጨረሻም በትግራይ ጉዳይ ላይ የመጣውን መረጃ እንመለከታለን። ትግራይን ለማስተዳደር ያለመ ነው የተባለ ጊዜያዊ ምክር ቤት በአዲስ አበባ በይፋ ተመሰረተም። ስምረት ባይቶናም፣ አረና ትግራይና ሌሎች 5 የፖለቲካ ፓርቲዎችን ጨምሮ የተመሰረተው አዲሱ የትግራይ ሰላምና ለውጥ ምክር ቤት የምስረታ ጉባኤ አካሂዷል። በወቅቱ ንግግር ያደረጉት የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ክልል ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ በመጥቀስ አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀለ እንደሚገባ ተናግረዋል። የምክር ቤት ክልሉን የማስተዳደር ሚናውን የሚወጣው በህዝብ የተመረጠ መንግስት እስከሚመሰረት ድረስ ብቻ እንደሚሆን ተገልጿል። የተወደዳችሁ የቀቢ ኒውስ ቤተሰቦች የያዝናቸው መረጃዎች የተከታተላችሁትን ይመስል ነበር። በሌላ አዳዲስ መረጃዎች ዳግመኛ እስከምንገናኝ ድረስ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ፣ ላይክ እና ሼር በማድረግ ቪዲዮውን ለሌሎች እንዲደርስ በማድረግ እንድትተባበሩን እየጠየቅን የዛሬውን መረጃችንን እዚህ ላይ እንቋጫለን። በሌላ አዲስ መረጃ እስከምንገናኝ ሰላም ሁኑልን።